ሰይጣን የሚውጠውን ፍለጋ ዙሪያችንን የዞረ የሚያስጨንቀን ከሆነ ተንኮለኛም እጅግ ክፉም የማይራራም እንደሆነ እግዚአብሔር እያወቀ ለምን እግዚአብሔር ሰይጣንን ፈጠረ የሚል ጥያቄ ነው የመጣው። ይህ ጥያቄ ቆንጆ ጥያቄ ነው። እንደ ጥያቄ እግዚአብሔር ሰይጣን ተንኮለኛ እንደሆነ ያውቃል፣ ክፉ እንደሆነ ያውቃል። ዙሪያችንን ሉጦን ፍለጋ ሊያጠፋ እንደሚፈልግ፣ ሊያሳስተን እንደሚፈልግ፣ ተንኮል ሊሰራብን እንደሚፈልግ እግዚአብሔር ያውቃል። ለምን እግዚአብሔር ሰይጣንን ፈጠረ የሚል ጥያቄ ነው የተጠየቁት። ይሄ ጥያቄ በመጀመሪያ እግዚአብሔር ሰይጣንን ፈጥሮታል ወይ ሪሊ ከዛ አንጻር እንድንመለከት ፈልጋለሁ። እግዚአብሔር ሰይጣንን አልፈጠረም። ከመጽሐፍ ቅዱስ ጥቅስ ወስደን እንመለከታለን። እግዚአብሔር ሰይጣንን አልፈጠረም። እግዚአብሔር አልፈጠረም። እንዴት ሰይጣንን እንዳልፈጠረ ዝም ብዬ ከማወራላችሁ፣ ዝም ብዬ ከምነግራችሁ እንዲሁ ከመጽሐፍ ቅዱስ ውስጥ በዚህ ሐሳብ ላይ ከተጻፉ ጥቅሶችና ትንቢቶች ወስደን እያብራራን ብንመለከተው ደስ ይለኛል። አንዳንድ ሐሳቦች የመጽሐፍ ቅዱሶችን ጥቅሶች እያወጣናቸው ስንመለከት እናንተም ጥቅሱን ደጋግማችሁ በማንበብ ልትረዱት ስለምትችሉ የተሻለ መረዳት ልትደርሳላችሁ የሚል እምነት ስላለኝ ጥቅሶቹን እያየናቸው ብናወራ ደስ ይለኛል የሚል እምነት አለኝ። ስለዚህ መጀመሪያ እስቲ ትንቢተ ሕዝቅኤል ምዕራፍ 28 ቁጥር 12 እስከ 17 ያለውን ዘለግ ያለውን ክፍል ቶሎ ብለን እንመልከተው። ይሄ ክፍል ቴዎሎጂካሊ ሲተረጎም ይሄ ክፍል የተጻፈው ለሰይጣን ወይም ደግሞ ለሉሲፈር የተጻፈ እንደሆነ ይነገራል። የሰው ልጅ ስለ ጢሮስ ንጉሥ ሙሾ አውርድ እንዲህ በለው፣ ጌታ እግዚአብሔር እንዲህ ይላል፣ ጥበብን የተሞላ ፍጹም ውበትን የተላበሰ የፍጹምነት ምሳሌ ነበረ። ጥበብን የተሞላ ይሄ ጉዳይ አሁን እግዚአብሔር ሰይጣንን አልፈጠረም። የፈጠረው ማንን ነው ማለት ነው? መልአክን ነው የፈጠረው። ሉሲፈር በሰማይ ቤት ራንክ ያለው ወይም ደግሞ ደረጃ ያለው ስልጣን ያለው መልአክ እንደነበረ መጽሐፍ ቅዱስ ይነግረናል። በሰማይ ቤት ሰይጣን የተፈጠረው መጀመሪያ ሰይጣን ሆኖ አይደለም የተፈጠረው። ሰይጣን የተፈጠረው መልአክ ሆኖ ነው። እግዚአብሔር ከሰይጣን ጋር ግንኙነት የለውም። ሰይጣንም አልፈጠረም። እግዚአብሔር መላእክትን ፈጥሯል። መላእክትን ከፈጠራቸው መላእክት አንዱ ግን ሉሲፈር ነው። ሉሲፈር መልአክ ሆኖ በነበረበት ጊዜ እንዴት እንዳልተጠቀመ ነው የሚያሳየን ማለት ነው። ስለዚህ ሐሳብ ነው መጽሐፍ ቅዱስ እንዲያብራራልን ጥቅሶችን እየወሰድን እንድናይ የፈለኩት። ስለዚህ በጥቅሉ ምናልባት አንዳንድ ጊዜ ቁንጽል ያለች ነገር እንትን ከምትለን ዝርዝር አድርገህ ብትነግረን ለምትሉ ሰዎች ዝርዝር ያለ ሐሳብ ነግራቸዋለሁ። አይ በቃ አንድ ጊዜ ደግሞ የሆነ ነገር አስጨብጠን በአንድ የመጀመሪያው መስመር ላይ አንድ አስጨብጠን ለምትሉ ሰዎች እግዚአብሔር የፈጠረው መልአክን እንጂ ሰይጣንን አይደለም። 4 ነጥብ ከዛ ግን ላብራራላችሁ። ጥበብን የተሞላ ፍጹም ውበትን የተላበሰ የፍጹምነት ምሳሌ ነበረ ሉሲፈር። በእግዚአብሔር የአትክልት ቦታ በኤድን ነበረ። እያንዳንዱን የከበረ ድንጋይ አስግጦህ ነበር። ሰርዲዮን፣ ቶጳዚዮን፣ አልማዝ፣ መረግድ፣ ኢዮሳጲድ፣ ሳምፔር፣ በሉር፣ ቢራሌና የከበረ ዕንቁ፣ ልብስህም የሚያብረቀርቅ ዕንቁ ወርቅ ነበር። የተዘጋጁትም አንተ በተፈጠረበት ዕለት ነበር። ጠባቂ ክሩብ ሆነ ተቀብተ ነበር። አሁን በደንብ ሰው ጠባቂ ክሩብ። የማን ጠባቂ ክሩብ? የእግዚአብሔር ጠባቂ ክሩብ ሆነ ተቀብተ ነበር። የተቀባ ነበር። ስለዚህ መልአክ እንደነበረ የሚያሳይ ክፍል ነው ይሄ። ጠባቂ ክሩብ ሆነ ተቀብተ ነበር። የእግዚአብሔር ጠባቂ ክሩብ፣ በእግዚአብሔር ዙሪያ የምትሆን የመላእክት አለቃ ሆነ ተቀብተ ነበረ። ለዚሁም ሾምህ። በእግዚአብሔር ቅዱስ ተራራ ላይ ነበረ። በእሳት ድንጋዮች መካከል ተመላለስ። ከተፈጠርበት ቀን ጀምሮ ክፋት እስከተገኘብህ ድረስ በመንገድ ነቀፌታ አልነበረብህም። ንግድህ ስለደረጀ በአመፅ ተሞላ፣ ኃጢአትም ሰራህ። ስለዚህ ከእግዚአብሔር ተራራ በውርደት አሳደድህ። ጠባቂ ክሩብ ሆይ ከእሳት ድንጋዮች መካከል አስወጣው። በውበትህ ምክንያት ስለታበይህ ከክብርህ ታላቅነት የተነሳም ጥበብን አረከስህ። ስለዚህ ወደ ምድር ወረወርኩ፣ ለነገስታት ትዕይንት አደረግኩ። ስለዚህ ልቡ ከመታበዩ የተነሳ ሉሲፈር መልአክ ሆኖ የእግዚአብሔር ክሩብ የነበረ ከጥጋቡ የተነሳ ወደ ምድር እንደተወረወረ የእግዚአብሔር ቃል ያስረዳናል። ይሄ ክፍል የሚያስረዳን እግዚአብሔር ሰይጣንን ሳይሆን መልአክን እንደፈጠረና መልአክን ከራሱ ፍላጎት የተነሳ ነፃ ፍላጎት አለ። የሰው ልጆችም ነፃ ፍላጎት አላቸው፣ መላእክትም ነፃ ፍላጎት አላቸው። የወደዱት ያመልኩታል፣ አንወድህም ያሉት ደግሞ ወደ ምድር ተጥለዋል። አንፈልግም፣ ለራሳችን ክብር ይገባናል፣ ለራሳችን ሙገሳ ይገባናል፣ ለራሳችን ዝማሬ ይገባናል ያሉት ከአለቃቸው ጋር ወደ ምድር መጣላቸውን መጽሐፍ ቅዱስ ያስረዳናል። ሲሶ መላእክትን ይዞ ወደ ምድር እንደተጣለ
ያመጹትን እሱ አምጾ ከሱ ጋር ደግሞ የተባበሩትን ከሱ ጋር አብሮ የወገኑትን ሲሶ መላእክት ይዞ ወደ ምድር እንደወረደ እንደተጣለ በመታበይ ከጥጋብ የተነሳ ወደ መሬት ወደ ምድር እንደተወረወረ መጽሐፍ ቅዱስ በዚህ ክፍል ላይ ያስረዳናል። ሌላ ተጨማሪ ክፍል ከኢሳይያስ ምዕራፍ 14 ቁጥር 12 እስከ 14 ባለው ክፍል ላይ ስለዚሁ ስለ ሉሲፈር መጽሐፍ ቅዱስ ምን እንደሚል እንመልከት። አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅ? አንተ ቀድሞ መንግስታትን ያዋረደ እንዴት ወደ ምድር ተጣለ? በልብህም እንዲህ አለ፣ ወደ ሰማይ አድርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ አደርጋለሁ። በተራራው መሰብሰቢያ በተቀደሰው ተራራ ላይ በዙፋኔ እቀመጣለሁ፣ ከደመናዎች ከፍታ በላይ አድርጋለሁ፣ ራሴንም እንደ ልዑል አደርጋለሁ። ስለዚህ ሉሲፈር መልአክ ሆኖ ሳለ ክሩብ ሆኖ ሳለ ከእግዚአብሔር ጋር ለመተካከል ጥረት እንዳደረገ በዚህ ክፍል እንረዳለን። ከእግዚአብሔር ዙፋኔን ከፍ አደርጋለሁ ያለ እኔም ምስጋና ይገባኛል፣ እኔም አምልኮ ይገባኛል፣ ለአንተ ብቻ አይመለክም፣ ለእኔም ሊመለክ ይገባል፣ እኔ ከአንተ በምን አንሳለሁ የሚል አይነት ሹክቻ ውስጥ ገብቶ እንደነበረ መጽሐፍ ቅዱስ ያስረዳናል። ከዚህ የተነሳ እግዚአብሔር ወደ ምድር እንደጣለው ደግሞ እንገነዘባለን። ስለዚህ ወደ ምድር የተጣለበትን ምክንያት መልአክ ሆኖ ስላመፀ፣ ምርጫውን ማመፅ ስላደረገ፣ ምርጫውን ደግሞ ከእግዚአብሔር ጋር መተካከል ስላደረገ እንጂ አስቀድሞውኑ እግዚአብሔር ሰይጣንን ስላልፈጠረ አለመፍጠሩን የሚያሳይ ክፍል ሆኖ እንረዳዋለን። ሌላ አንድ የመጨረሻ ጥቅስ መጨመር የሚፈልገው ራዕይ ምዕራፍ 12 ከቁጥር 7 እስከ 9 ባለው ክፍል ላይ በሰማይም ጦርነት ሆነ ይላል። በሰማይም ጦርነት ሆነ፣ ሚካኤልና መላእክቱ ከዘንዶ ጋር ተዋጉ፣ ዘንዶና መላእክቱም መልሰው ተዋጓቸው፣ ነገር ግን ተመቱ፣ በሰማይም የነበራቸውን ስፍራ አጡ። ታላቁ ዘንዶ የጥንቱ እባብ ተጣለ፣ እርሱም ዲያብሎስ ወይም ሰይጣን ተብሎ የሚጠራው ዓለምን ሁሉ የሚያስተው ነው። እርሱ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ። አሁን እነኚህ ናቸው። ምዕራፍ 12 ላይ 1 እስከ 6 ባለው ክፍል ውስጥ ሲሶ መላእክትን ይዞ እንደወረደ እንደተጣለ ያሳያል። አሁን ወደ ምድር የተጣለው መልአክ ሰይጣን ሆኖ አለቃ ሰይጣን የጥንቱ እባብ የተባለው አዳምና ሔዋንን ያሳታቸው እሱ እባብ ሆኖ እናገኘዋለን እና እሱ ዋናው አለቃ ነው። ሲሶ መላእክት ደግሞ የሚላቸው ከእባቡ ጋር የተባበሩ ወይም ደግሞ ከሉሲፈር ጋር በሰማይ ቤት ተባብረው አምፀው የነበሩ ሲሶቹ መላእክት ደግሞ በምድር ላይ ዴመንስ ወይም ደግሞ አጋንንት ሆኖ እንደሚያገለግሉት መጽሐፍ ቅዱሳችን በዚህ ክፍል ውስጥ ያብራራልናል። እግዚአብሔር አስቀድሞ በፕላን ውስጥ ሰይጣንም አጋንንቱም እንዳልነበሩ አገልጋዮቹም እንዳልነበሩ እግዚአብሔር ሰይጣንንና አገልጋዮቹን መጀመሪያ መላእክት አድርጎ እንደፈጠራቸው መጽሐፍ ቅዱስ በዚህ ክፍል ውስጥ በደንብ አድርጎ አብራርቶልናል ማለት ነው። ይሄ ጥያቄ ተስፋ አደርጋለሁ ከዚህ በኋላ ደግሞ እንደማይነሳ። እግዚአብሔር ሰይጣንን አልፈጠረም። እግዚአብሔር የፈጠረው መልአክን ነው። መልአክ ግን በፍላጎቱ ሰይጣን ሆነ። ስለዚህ እግዚአብሔር ከርስ አረገው፣ ረገመው፣ ወደ ምድር ተጣለ። ከኛ ጋር የሚታገልበት ምክንያት ተስፋ ስለሌለው፣ እድል ስለሌለው፣ እድሉን የጨረሰ ስለሆነ የመጨረሻ እሳት ስለሆነ የሚጠብቀው የክርስቶስ ኢየሱስን መገለጥ ስለሆነ የሚጠብቀው ወደ እሳት የሚጣል መሆኑን ስላወቀ መጽሐፍ ቅዱስ እንደሚናገረው ጥቂት ዘመን እንደቀረው አውቆ ይተጋል ስለሚል አሁን ጥቂት ዘመን እንደቀረው አውቆ ብቻውን በእሳቱ ድኝ ውስጥ ከመቃጠል ሌሎች ሰዎችን ደግሞ እያሳሳተ ይዟቸው ወደዛ ለመግባት እየተጋ እንደሚገኝ ከዚህ እንረዳለን። እግዚአብሔር ለእኛ ደግሞ የመንፈስ ቅዱስን ኃይል መንፈስ ቅዱስ በልባችን እንዲያደር ስላደረገ በመንፈስ ቅዱስ ኃይል በክርስቶስ ኢየሱስ በስሙ ኃይል ሰይጣንን በየቀኑ እየቀጠቀጥነው እያሸነፍን እየገሰጽነው ከኛ ማራቅ እንደምንችል መጽሐፍ ቅዱሳችን ያትታል። ስለዚህ የተፈጠረው ሰይጣን ሳይሆን የተፈጠረው መልአክ ነው። መልአክ ግን በፍላጎቱ ሰይጣን ስለሆነ ከእግዚአብሔር ጋር እንደተዋጋ፣ ከመላእክቱ ጋር እንደተዋጋ፣ ከሚካኤል ጋር እንደተዋጋ ሁሉ ከኔና ከእናንተ ጋር ደግሞ እየተዋጋ ይገኛል። ይህ ምንም አዲስ ነገር የለም። ስለዚህ እግዚአብሔር ሰይጣንን አልፈጠረም፣ መላእክትን ግን ፈጥሯል። መልአክ በፍላጎቱ ሰይጣን ሆኗል። እግዚአብሔር ፍላጎቱን አክብሮለታል። ስለዚህ የሰዎች ልጆችንም ፍላጎት እግዚአብሔር ዛሬም ያከብራል። የወደዱት ይከተሉታል፣ የወደዱት ያመልኩታል፣ የወደዱት በእውነትና በመንፈስ ያመልኩታል፣ የወደዱት ወንጌል ይነግራሉ፣ የወደዱት እግዚአብሔር የሚወዳቸውን ነገሮች ያደርጋሉ። የማይወዱት ደግሞ ዛሬም እግዚአብሔር ወደማይወዳቸው ነገሮች ሲመሩ እናስተውላለን። ይሄ ነፃ ፍላጎት ነው። እግዚአብሔር የነፃ ፍላጎት አምላክ እንደሆነ
ከዚህ ማሳያ አድርገን ልንረዳ እንችላለን። ስለዚህ በፍቅር እግዚአብሔርን እየወደድን እንድንመላለስ እግዚአብሔር በጸጋው ይርዳን። በሚቀጥለው ጥያቄያችሁ ደግሞ እስከምንገናኝ ድረስ እግዚአብሔር ጸጋውን ያብዛል።